የምንማማርበት የትምህርታችን ርዕስ የሚሆነው አትሞትም አትፍራ የሚል ይሆናል። ይህ ቅዱስ ቃል ተጽፎ የሚገኘው በመጽሐፈ መሳፍንት ምዕራፍ 6 ቁጥር 23 ላይ የተመዘገበ የእግዚአብሔር ቃል ነው። እግዚአብሔር ለጌዴዎን ተገልጦ በተናገረው ጊዜ አትፍራ አትሞትም በማለት የተናገረውን ቅዱስ ቃል መነሻ በማድረግ በዛሬው ዕለት በሚኖረን በጉባኤያችን ላይ በዚህ መለኮታዊ ቃል እንማራለን። የምንሰማውን ቃል፣ የምናደምጠውን ቃል፣ የምንማረውን ቃል መረዳት እንድንችል፣ ማስተዋል እንድንችል ክርስትና የምንኖረው ሕይወት ነውና በሕይወት መተግበር እንድንችል እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። መጽሐፈ መሳፍንት በአጠቃላይ የሚያስረዳን እስራኤል ዘሥጋ በኢያሱ መሪነት ከነዓንን ከወረሱ በኋላ በዚያ በነበራቸው ሕይወት አንድ ጊዜ ወደ ባርነት እየገቡ ደግሞም ከባርነት እየወጡ እንደገና እየበደሉ እንደገና ደግሞ ይቅርታና ምሕረትን እያገኙ የኖሩበትንና በመሳፍንት የተመሩበትን ዘመን የሚያሳይ መጽሐፍ ነው። ከዚህ መካከል በዛሬው ዕለት በዋናነት የምናየው መጽሐፈ መሳፍንት ምዕራፍ 6 ከቁጥር 1 ጀምሮ እስራኤል ዘሥጋ እንዴት አድርገው እግዚአብሔርን እንዳሳዘኑ ደግመው እግዚአብሔር እንዴት ባለ ምሕረትና ይቅርታ ወደ እነርሱ እንደተመለሰ ከራሳችን ሕይወት ጋር ከኑሯችን ጋር እያዋሃድን በሚነገረው ቃል ውስጥ ራሳችንን እየመዘንን እግዚአብሔር ሲናገር የተሰበረ ይጠገናል፣ እግዚአብሔር ሲናገር የጠፋ ይገኛል፣ እግዚአብሔር ሲናገር የሞተ ይነሳል፣ እግዚአብሔር ሲናገር ሁሉን ማከናወን የሚችል ስልጣን ያለው ቃል ነው የእግዚአብሔር ቃል። ስለዚህ እያንዳንዳችን የሚናገረው እግዚአብሔር ነው፣ የሚመክረኝ እግዚአብሔር ነው፣ እግዚአብሔር ደግሞ የሚናገረው ለኔ ነው ብለን ራሳችንን እየተመለከትን ይህንን ቅዱስ ቃል ሰምተን እንድንጠቀም እግዚአብሔር ሁላችንንም ይርዳን። በዚህ በመጽሐፈ መሳፍንት ምዕራፍ 6 ከቁጥር 1 ጀምሮ እንደምንመለከተው የእስራኤልም ልጆች በእግዚአብሔር ፊት ክፉ ሥራ ሰሩ ይላል። የእስራኤልም ልጆች በእግዚአብሔር ፊት ክፉ ሥራ ሰሩ። እግዚአብሔርም ክፋታቸውን ተመልክቶ ሥራቸውን ተመልክቶ መተላለፋቸውን ተመልክቶ ለሚዲያማውያን ለ7 ዓመት ለባርነት አሳልፎ ሰጣቸው ይላል። ልብ በሉ፣ እነዚህ ሰዎች እግዚአብሔር ባህር ከፍሎ ያሻገራቸው ሰዎች ናቸው። እነዚህ እስራኤላውያን እግዚአብሔር ጠላቶቻቸውን ገድሎ መና እየመገበ በብዙ እንክብካቤ የረዳቸውና የጠበቃቸው የአብርሃም ዘር ናቸው። 430 ዘመን በባርነት ቀንበር ተይዘው ከሚኖሩበት ሀገር እግዚአብሔር ካወጣቸው በኋላ እስራኤላውያን ሀገራቸው ከነዓንን የወረሱት ልጆቻቸው በምን ምክንያት ክፉ ሥራ ሰሩ? እንዴትስ እግዚአብሔርን አሳዘኑ? እግዚአብሔርም እንዴት ተቆጥቶ ለባርነት አሳልፎ ሰጣቸው? ምክንያታቸው ምንድን ነው የሚለውን በዚሁ በመጽሐፈ መሳፍንት ምዕራፍ 2 ከቁጥር 7 እስከ 10 ድረስ ያለውን ተመልከቱ። ምክንያቱን በሚገባ መጽሐፉ ያስረዳል። እንዲህ ይላል። ኢያሱና ካሌብ ሕዝቡን ከመሩ በኋላ ዘኍልቍ ምዕራፍ 14 በስፋት ተጽፎ እንደምናገኘው የቀረው ቀርቶ ያለቀውም አልቆ
ኢያሱ ሕዝቡን ከነዓንን ካወረሰ በኋላ ኢያሱ በሞተ ጊዜ ከነዓን የገቡ ምድረ ርስትን የወረሱ እነዚህ ሰዎች ከኢያሱ ሞት በኋላ ከኢያሱ ዕረፍት በኋላ ሁለት ጥፋት አጠፉ። የመጀመሪያው እግዚአብሔርን ረሱ። ሁለተኛው ደግሞ እግዚአብሔር ለአባቶቻቸው የገባውን ቃል ኪዳን እግዚአብሔር ለአባቶቻቸው የሰራውን ድንቅና ተአምራቱን ረሱ ይላል። ከዚህ የተነሳ እግዚአብሔርን ስላስቆጡት፣ እግዚአብሔርን ስላስመረሩት እግዚአብሔር ለባርነት አሳልፎ ሰጣቸው ይላል። መጽሐፉ ቃል በቃል እንደሚናገረው እግዚአብሔርን ለእስራኤልም ያደረገውን ሥራ ያላወቀ ሌላ ትውልድ ተነሳ ይላል። ምን አይነት ትውልድ ተነሳ? እስኪ ሌላ ትውልድ በሉ። ሌላ ትውልድ ምን አለ? ተነሳ። ይሄ ሌላ ትውልድ የተባለው ትውልድ ሁለት ታላላቅ ነገሮችን የዘነጋ ነው። አንደኛ እግዚአብሔርን የዘነጋ ትውልድ ነው። ሁለተኛው እግዚአብሔር ለአባቶቻቸው የሰራውንና በአባቶቻቸው ያደረገውን የዘነጋ ትውልድ ነው። ምንድን ነው የሚመስለው የኛ ዘመን ትውልድ? እግዚአብሔርን አለማወቅ እኮ እንደ ጀግንነት የሚቆጠርበት እንደ ዕውቀት ልክ የሚቆጠርበት እኮ ነው የዚህ ዘመን። እግዚአብሔርን አለመፍራት፣ እግዚአብሔርን አለማወቅ፣ ሃይማኖት አልባ መሆን፣ ሃይማኖትን ማጣት እንደ ጀግንነት የሚቆጠርበት ዘመን ላይ ነው ወገኖች ያለ ነው። ስለዚህ እነዚህ ሰዎች ሁለት ነገር ረሱ። ዋናው እግዚአብሔርን፣ ደግሞም እግዚአብሔር በአባቶቻቸው የሰራውን ድንቅ ሥራ የዘነጋ ሌላ ትውልድ ተነሳ፣ እግዚአብሔርን ተቆጣ ይላል። ማን ተቆጣ? መልሱልኝ። ማን ተቆጣ? እግዚአብሔር ተቆጣ ይላል። በእውነት ወገኖቼ እግዚአብሔር አይቆጣም። አሜን በሉ። ሰው ሰውን ቢያሳዝን እግዚአብሔር ይፈርዳል። ሰው ሰውን ቢበድል እግዚአብሔር ይፈርዳል። ሰው እግዚአብሔርን ካሳዘነ ማን ይፈርዳል? ሰው እግዚአብሔርን ካስቆጣ ማን ይፈርዳል? ሕይወታችሁን መመዘን የሚገባችሁ፣ ኑሯችሁን መለካት የሚገባችሁ በመጀመሪያ የኔ ኑሮ በእግዚአብሔር ፊት ምን ይመስላል የሚለውን ነው። ሰዎች አለባበሳችሁን ያያሉ። ሰዎች ንግግራችሁንም ያደምጣሉ። ሰዎች ላይ ላዩን ነው የሚያውቋችሁ። እግዚአብሔር ግን ልባችንን ያውቃል። እግዚአብሔር ግን ውስጣችንን ያውቃል። እግዚአብሔር ግን ያሰብነውን ሁሉ ያውቃል እግዚአብሔር። ስለዚህ ራሳችንን መመዘን የሚገባን የእናንተ ኑሮ የእኛ ኑሮ እግዚአብሔርን የሚያስደስት ሕይወት እንዲሆን፣ እግዚአብሔር የሚከብርበት ኑሮ እንድንኖር። እነዚህ ሰዎች እግዚአብሔርን ረሱ ይላል። ደግሞ እግዚአብሔር ለአባቶቻቸው የገባውን የሰራውን ድንቅ ሥራ የረሳ የዘነጋ ሌላ ትውልድ ተነሳ፣ እግዚአብሔርን ተቆጣ፣ ለባርነትም አሳልፎ ሰጣቸው ይላል። ዛሬ እኛ የእግዚአብሔርን ቸርነት ስለዘነጋን፣ የእግዚአብሔርን ምሕረት ስለዘነጋን፣ የእግዚአብሔርን አባትነቱን ስለዘነጋን ስለረሳን፣ ከዚህም የተነሳ እግዚአብሔር በነቢያቱ የሰራውን፣ እግዚአብሔር በሐዋርያት የሰራውን፣ እግዚአብሔር በሊቃውንት የሰራውን ድንቅ ሥራ ስለዘነጋን የኃጢአት ባሪያዎች ሆነናል። የምንፍቅና ባሪያዎች ሆነናል። የዚህ ዓለም ሥራ ባሪያዎች ሆነናል። ከዚህ ባርነት የምንላቀቀው እግዚአብሔርንና አባቶቻችንን ስናስታውስ ነው፣ እነርሱን ስናስብ ነው። አልዘነጋንም ወይ? እኛ ሃይማኖት ያጸኑትን እነ ቅዱስ አትናቴዎስን፣ እነ ቅዱስ ቄርሎስን፣ እነ ቅዱስ ዮሐንስ አፈወርቅን አልዘነጋም ወይ? ይህ ትውልድ ወንጌል የሰበኩትን እነ ቅዱስ ጳውሎስ፣ እነ ቅዱስ ጴጥሮስን አልዘነጋንም ወይ? እኛ ደግሞ ጾመው ጾምን ያስተማሩትን፣ ጸልየው ጸሎትን ያስተማሩትን፣ ከሁሉ በላይ ደማቸውን አፍስሰው ይህችን ቤተ ክርስቲያን ይህንን ክርስትና
ቅብብሎሹ እንዳይቋረጥ ዋጋ ከፍለው ያስቀጠሉትን ሰማዕታትን ይሄ ትውልድ አልዘነጋም ወይ? ለምንድን ነው ብሶቱን ብቻ የምናስታውሰው? እኛ ጋስ ያለው ክፍተት፣ እኛ ጋስ ያለው ድካም፣ እኛ ጋስ ያለው ጉድለት ከሃይማኖት አንጻር ከክርስትናው አንጻር አባቶቻችንን ከመዘከር አባቶቻችንን ከማሰብ እግዚአብሔር በአባቶቻችን የሰራውን ሥራ ከማስታወስ አንጻር ብዙዎቻችን እኮ ደካማዎች ነን። ይህንን ሁለቱን ብርቱ ነገር ዘነጉ። ይህንን ረሱ። ይህንን በማድረጋቸው እግዚአብሔርን አስቆጡት። ይህንን በማድረጋቸው በገዛ ፈቃዳቸው ለባርነት ተላልፈው ተሰጡ። ባሪያዎች ሆኑ። በባርነት ቀንበር ተያዙ። ነፃነታቸውን አጡ። በገዛ ምድራቸው በገዛ ሀገራቸው ባሪያዎች ሆነው መኖር ጀመሩ ይላል። እንመልከተው እስኪ ሕይወታችንን። በጣም ብዙዎች ሃይማኖታችንን ክርስትናችንን እኛ የያዝነውን በግ አቅልለው እጃችን ላይ ውሻ አስመስለው ካሳዩን በኋላ እነርሱ በዚያ ባርነት ውስጥ ጥለውን ፈቀቅ ይላሉ። ሰይጣን ብዙ ጊዜ የሚጠቀመው የእግዚአብሔርን ሥራ ማቅለል፣ እግዚአብሔር በአባቶች የሠራውን ሥራ በዘመናዊ መልክ እያቀለለ እያሳነሰ እያሳየን ሃይማኖት የቀለለበት ትውልድ ከሆነ ምግባር የቀለለበት ትውልድ ከሆነ እግዚአብሔርን መፍራትን እንደ ኋላ ቀርነት የሚቆጥር ትውልድ ካለ እንዴት አድርጎ ከዝሙት ባርነት መውጣት ይችላል? እንዴት አድርጎ ከኃጢአት ባርነት መውጣት ይችላል? እንዴት አድርጎ እግዚአብሔርን ማክበር ይችላል? ስለዚህ ወገኖቼ እንመለስ። ወዴት? እግዚአብሔርን ወደ ማክበር፣ እግዚአብሔርን ወደ መፍራት፣ ደግሞ አባቶቻችንን ወደ መውደድ፣ አባቶቻችንን ወደ ማክበር፣ ወደዚህ ከፍታ ነው መምጣት ያለብን። ወደዚህ እውነተኛ መንገድ ነው መመለስ ያለብን። ካለበለዚያ ከባርነት ነፃ መውጣት አንችልም። እና አባ ሕርያቆስን የሚያቃልሉ ግን ዘፈን የሚወዱ በጣም ብዙ ሰዎች እኮ አሉ። ቅዳሴውን የደረሱትን የሚያቃልሉ፣ ሰዓታቱን የሚያቃልሉ፣ ዜማውን የሚያቃልሉ፣ ማህሌቱን የሚያቃልሉ፣ ግን ደግሞ የዓለምን ጭፈራ ከፍ አድርገው እንዴት ያለ ችሎታ ነው፣ እንዴት ያለ ድምፅ ነው፣ እንዴት ያለ ወዝ ነው፣ እንዴት ያለ ዜማ ነው እያሉ የሚያደንቁ የሚያበረታቱ፣ እኛ ጋር ያለውን የቅዱስ ያሬድን ዜማ ግን የሚያቃልሉ ብዙ ሰዎች አሉ። ስለዚህ መመለስ አለብን፣ መዘንጋት የለብንም። እግዚአብሔር በአባቶቻችን የሠራውን ሥራ፣ እግዚአብሔር በአባቶቻችን ያደረገውን ድንቅ ተአምራት መዘንጋት የለብንም። ወደ ከፍታችን የምንመለሰው እግዚአብሔርንና አባቶቻችንን ስናስብ ነው። ወደዚህ እውነት ስንመጣ ነው። ሁለቱንም ረሱ፣ እግዚአብሔርን ተቆጣና ባሪያ ያደረጋቸው ይላል። ከዚያ በባርነት ቀንበር ማቀቁ። ደግሞ እንደገና መስፍን እያስነሳ ይታደጋቸዋል ከባርነት። እንደገና ወደ ባርነት ይገባሉ። ከዚያ መሳፍንት ምዕራፍ 6 ላይ ከእንደገና በእግዚአብሔር ፊት ክፉ ሥራ ሰሩ ይላል። በማን ፊት? መልሱልኝ። በማን ፊት? በእግዚአብሔር ፊት። የእኛ ሕይወት በእግዚአብሔር ፊት የተገለጠ ነው። ምን ያለ ነው? መልሱልኝ እስኪ። ምን ያለ ነው? በማን ፊት? በእግዚአብሔር ፊት። ስለዚህ ወጣቶች በሚገባ ማስተዋል አለብን። ሕይወታችን ዕለት ዕለት በእግዚአብሔር ፊት የተገለጠ ነው። ጨለማ የማይሸፍነውን ኑሮ ነው እየኖርን ያለ ነው። እግዚአብሔርን ጨለማ አይከልለውም። እግዚአብሔርን ጣሪያ አይሸፍነውም። እግዚአብሔርን እንዲህ በማጉረምረም ልንደብቀው አንችልም። እያንዳንዱን ኑሯችንን፣ እያንዳንዱን ሕይወታችንን እግዚአብሔር ያውቃል። የተገለጠ ኑሮ ነው እየኖርን ያለ ነው። ስለዚህ እግዚአብሔር ያየኛል፣ እግዚአብሔር ይመለከተኛል፣ የምሰራው በሙሉ በእግዚአብሔር ፊት የተገለጠ ነው ብለን እግዚአብሔርን መፍራት አለብን። በእግዚአብሔር ፊት ክፉ ሥራ ሰሩ። እግዚአብሔርም 7 ዓመት ለሚዲያማውያን ለባርነት አሳልፎ ሰጣቸው ይላል። ነፃ ወጣቸው። በገዛ ፈቃዳቸው ባሪያ ሲሆኑ አሳልፎ ሰጣቸው። የሰማችሁን አይደለ? 430 ዘመን
ባሪያዎች ነበሩ። ከዚያ እግዚአብሔር ባህር ከፍሎ ጠላት ገድሎ ከዓለት ላይ ውሃ አፍልቆ ከሰማይ መና አዝንቦ ደመና እየጋረደ እየተንከባከበ መራቸው። በገዛ ፍቃዳቸው ባርነቱን ወደዱ፣ ደግሞ ለባርነት አሳልፎ ሰጣቸው። ገላትያ ምዕራፍ 5 ቁጥር 1 ላይ ብርሃነ ዓለም ቅዱስ ጳውሎስ ሲናገር እንደዚህ አለ፣ በነፃነት ልንኖር ክርስቶስ ነፃ አወጣን፣ እንግዲህ እንደገና በባርነት ቀንበር አትያዙ አለ። እስኪ በነፃነት ልንኖር በሉ። ግድ የለም ተናገሩ። በነፃነት ልንኖር ክርስቶስ ነፃ አወጣን፣ እንግዲህ በሉ እስኪ እንደገና በባርነት አትያዙ። አሁን እኛ ነፃ ሕዝቦች ነን። በደንብ አስተውሉ ወገኖቼ። የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው በተዋህዶ ከብሮ ተገልጦ ሥጋውን ቆርሶ ደሙን አፍስሶ ነፃ አውጥቶናል። ከባርነት ቀንበር አላቆናል። ዕብራውያን ምዕራፍ 2 ቁጥር 14 ላይ እንደተጻፈው በሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ተብሎ እንደተጻፈ በሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ እንዲያወጣ። በሞት ፍርሃትና በባርነት ነበርን። እኛ የታሰርን ነበርን፣ በቀንበር የተያዝን ነበርን፣ ባሪያዎች ነበርን። 5500 ዘመናትን ዓመተ ፍዳ ዓመተ ኩነኔ በሚባልበት ዘመን እኛ ባሪያዎች ሆነን ነበረ። ሁላችንንም ከባርነት ነፃ ሊያወጣን በሥጋና በደም ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆኖ ተገለጠና ሁላችንንም በሞቱ ሞታችንን ገድሎ በትንሣኤው ኃይል ሕይወት ሰጠንና ክርስቶስ ነፃ ሕዝብ አደረገን። ክብርና ምስጋና ለስሙ ይሁን። አመስግኑት ክርስቶስን። አሁን በ40ና በ80 ቀናችን ተጠምቀን ይሄንን ልጅነት አግኝተን ይሄንን ነፃነት አግኝተን ክርስቲያን ሆነናል። የእግዚአብሔር ሕዝብ ሆነናል። አሁን እኛ ልጆቹ ነን። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። እነርሱም ከወንድ ፍቃድ ከሥጋ ፍቃድ ከደም አልተወለዱም፣ የተወለዱት ከእግዚአብሔር ነው ተብሎ እንደተጻፈ ሁላችንም በ40ና በ80 ቀን ተጠምቀን ልጅነት አግኝተን የእግዚአብሔር ቤተሰብ የእግዚአብሔር ሕዝብ ሆነናል። ነገር ግን ቀጥሎ ያለውን ቃል ግን ረስተነዋል። ምን የሚለውን? እንግዲህ እንደገና በባርነት አትያዙ የሚለው። ነፃነቱን ወዶ ግን ነፃነቱን ካላከበር ነው የእግዚአብሔር ሕዝብ ነን ብለን እንደ እግዚአብሔር ቃል የማንኖር እግዚአብሔር ዋጋ ከፍሎ ከእስራት ፈቶናል። ከድቅድቅ ጨለማ ወደሚደነቀው ብርሃን፣ ከሞት ወደ ሕይወት፣ ከባርነት ወደ ልጅነት አምጥቶናል። እግዚአብሔር ነፃ አውጥቶናል ብለን ይሄንን ነፃነት ካገኘን በኋላ እንደ እግዚአብሔር ቃል የማንኖር የእግዚአብሔርን ሕግና ትእዛዝ የማንጠብቅ ከሆነ አሁንም ወገኖቼ እንደገና በባርነት ቀንበር ልንያዝ ነው ማለት ነው። ገላትያ ምዕራፍ 5 እጅግ በጣም መሰረታዊ የሆነውን የክርስትና ኑሮ የሚያሳይ ምዕራፍ ነው። እንደገና በባርነት ቀንበር አትያዙ ካለ በኋላ 16 የሥጋ ሥራዎችን ይዘረዝርና 9ኙን ደግሞ የመንፈስ ፍሬዎችን ይዘረዝራል። አንድ ክርስቲያን በእግዚአብሔር አምኖ ተጠምቆ ቅዱስ ሥጋውና ክቡር ደሙን ተቀብሎ ክርስቲያን ከሆነ በኋላ እነዚያ 16ቱን የሥጋ ሥራዎች የሚያደርግ ከሆነ ቅዱስ ጳውሎስ ተናገረ፣ እነዚህን የሚያደርግ አለ የእግዚአብሔርን መንግሥት አይወርስም አለ። የማንም መንግሥት? መልሱልኝ። የማንም መንግሥት? ምን ያደርግልናል? የእግዚአብሔርን መንግሥት ካልወረስን እኮ ምንድነው ትርጉሙ? ሕይወት እንዴ? ሕይወት ማለት ንብረት ማፍራት ነው እንዴ? እዚህ ጋር ብቻ የተገደበ ነው? የኛ ዓላማ እዚህ ጋር የተያዘ ነው? ትናንት ሊቀ ሊቃውንት እንዳስተማሩ አስቀድማችሁ መንግሥቱንና ጽድቁን ፈልጉ፣ ሌላውስ
ይጨመርላችኋል። የኛ እኮ የመጀመሪያው ዓላማ የእግዚአብሔርን መንግሥት መውረስ ነው። ሌላው ቀጥሎ የሚመጣ ጉዳይ ነው፣ የሚጨመር ነው። እኛስ ዋናውን ዘንግተነዋል፣ ዋናውን ትተነዋል። የእግዚአብሔርን መንግሥት የሚያወርሰንን 9ኙን የመንፈስ ፍሬ ረስተን፣ እግዚአብሔርን ረስተን፣ አባቶቻችንን ረስተን የሥጋ ሥራ ላይ ነው የተጠመርነው። እንደነዚህ ያሉትን የሚያደርግ አለ ቅዱስ ጳውሎስ የእግዚአብሔርን መንግሥት አይወርስም። ስለዚህ ይሄንን ነፃነት እኛ ካላከበር ነው፣ ይሄንን ክርስትና እኛ በጾምና በጸሎት ካልኖር ነው ምንም ዋጋ የለውም ወገኖች፣ አንጠቀምበትም። መኖር አለብን፣ ክርስትናውን መተግበር አለብን፣ ለእግዚአብሔር መታዘዝ አለብን፣ እግዚአብሔርን ማክበር ይገባናል። እስራኤላውያን ነፃ ስላልወጡ አይደለም እግዚአብሔር ነፃ አውጥቷቸው፣ ነገር ግን የተሰጣቸውን ነፃነት የተከፈለላቸውን ዋጋ ያከበራቸውን እግዚአብሔርን ስለዘነጉ እግዚአብሔርን ለጠላት አሳልፎ ሰጣቸው። ስንዴ ይዘራሉ፣ ጠላቶቻቸው መጥተው ያጭዳሉ። በራሳቸው ጉልበት እንኳን መጠቀም አልቻሉም። እየሰማችሁ ነው አይደል? የዘሩትን ስንዴ የሚያጭዱት ጠላቶቻቸው ናቸው፣ ሚዲያማውያን ናቸው። ከብቶቻቸውን፣ በጎቻቸውን፣ ያላቸውን ነገር በሙሉ ሚዲያማውያን እንደ አንበጣ እየመጡ እየወረሩ ይወስዱባቸው ነበረ። ከዚያ መካከል ጌዴዎን የሚባል አንድ ሰው የዘራውን ስንዴ ተደብቆ አጭዶ ከዚያ ዋሻ ውስጥ ገብቶ የገዛ ንብረቱን የራሱን ስንዴ ተደብቆ እየወቃ ሳለ የእግዚአብሔር መልአክ ከእግዚአብሔር ዘንድ ተልኮ ወደ ጌዴዎን መጣ ይላል። ልብ በሉ ክርስቲያኖች፣ እስራኤላውያን መከራው ሲበዛባቸው፣ ፈተናው ሲበዛባቸው፣ ሐዘኑ ሲበረታባቸው፣ በጎቻቸው ሲወሰዱ፣ ንብረታቸው ሲወሰድ፣ በገዛ ሀገራቸው ባሪያ ሲሆኑ መከራው በዛባቸውና ወደ እግዚአብሔር ጮሁ ይላል። ወደ ማን ጮሁ? መልሱልኝ እስኪ፣ ወደ ማን ጮሁ? እኛ ችግር ሲገጥመን ወደ ማን ነው የምንጮኸው? ከሆነ ጥሩ። በጣም ብዙዎቻችን እኮ ጥቂት ተፈትኖ ሐሰተኛ ነቢያት ጋር የሚንከራተቱ እኮ በጣም ብዙ ሰዎች አሉ። ጸበል መሄድ እየቻሉ የእግዚአብሔር ፈቃድ ይሁን ማለት እየቻሉ ዕለት ዕለት ወደ ቤተ መቅደሱ ተመላልሶ እግዚአብሔርን መማፀን እየቻሉ የጫማና የወገብ ቁጥራቸውን ለመናገር የሚንከራተቱ እኮ ብዙዎች አሉ። ወገኖቼ ትዕግስት ይኑረን፣ እንቆይ በእግዚአብሔር ቤት፣ እንጩ ወደ እግዚአብሔር። መከራ በዝቷል፣ እንጩ ወደ እግዚአብሔር። ወጣቶች ወጣትነታችሁ ተፈትኖ ከሆነ ጩሁ ወደ እግዚአብሔር። ኑሯችሁ ፈተና ላይ ከገጠመው ጩሁ ወደ እግዚአብሔር። በስራችሁ በረከትና ስኬት ካጣችሁ፣ በትምህርታችሁ ስኬት ካጣችሁ፣ ከሰማይ በታች ባለ ምድራዊ ኑሮ የትኛውም ነገር ቢከብዳችሁ ወደ ማን መጮህ አለባችሁ? ወደ እግዚአብሔር። አትሂዱ፣ ወደ የትም አትሂዱ። የትም ቦታ እረፍት የለም። እረፍት ያለው በእግዚአብሔር ቤት ነው። ሰላም ያለው በእግዚአብሔር ቤት ነው። ስኬት ያለው በእግዚአብሔር ቤት ነው። በረከት ያለው በእግዚአብሔር ቤት ነው። ይሄንን በሙሉ ልብ ማመን አለብን። ይሄንን እርግጠኞች መሆን አለብን። በእምነት ነው መኖር የሚገባን። በዚህ ጉዳይ ከእግዚአብሔር በላይ የሚባርክ ማንም የለም። ከእግዚአብሔር በላይ እረፍት የሚሰጥ ማንም የለም። ኢያሱ ምዕራፍ 1 ቁጥር 13 ላይ እንደተጻፈ አምላካችሁ እግዚአብሔር ያሳርፋችኋል ይላል። አምላካችሁ እግዚአብሔር ምን ያደርጋችኋል? ያሳርፋችኋል። ያሳርፋችኋል። እረፍት የፈለጋችሁ ኑ ወደ እግዚአብሔር። በረከት የፈለጋችሁ ኑ ወደ እግዚአብሔር። ጤና የጎደላችሁ ኑ ወደ እግዚአብሔር። ንብረት የጎደላችሁ ኑ ወደ እግዚአብሔር። በልጅ በትዳር የተጨነቃችሁ ኑ ወደ እግዚአብሔር። በሱስ የተያዛችሁ ወጣቶች ኑ ወደ እግዚአብሔር። በየትኛውም ሱስ ውስጥ ያላችሁ ዛሬ በጣም ብዙ ሱስ ነው ያለው። ስሙ ሁሉ ተዘርዝሮ አያልቅም። ወጣቱ በሶሻል ሚዲያ ሱስ የተያዘ ነው። ወጣቱ በዝሙት ሱስ የተያዘ ነው። ወጣቱ በቁማር ሱስ የተያዘ ነው። በብዙ ወጥመድ ውስጥ ነው የተያዝነው። በብዙ ባርነት ውስጥ ነው የተያዝነው። መፍትሄው ግን ወደ እግዚአብሔር መምጣት፣ መፍትሄው ግን የእግዚአብሔርን ቃል መማር፣ መፍትሄው ዕለት ዕለት ወደ እግዚአብሔር መጮህ ነው። ሌላ ምንም አማራጭ የለውም።
የሚያነቃቁ ሰዎች ጋር ብትሄዱ ብሶታችሁን፣ ቁስላችሁን ይነግሯቸዋል። መፍትሄውን ግን አያሳዩአችሁ። ወደ ሐሰተኞቹ ብትንከራተቱ ቁስላችሁን፣ የጎደላችሁን ነገር ነግረው የእናንተ ችግራችን ሲነገረን እንዴት አወቀ ብለን ስለምንደነቅ ስጋውያን ስለሆንን በጣም ብዙ ዋጋ እንከፍላለን እንጂ ወገኖቼ እውነተኛ መንገድ፣ እውነተኛ ሕይወት፣ እውነተኛ የእረፍት ጎዳና፣ እውነተኛ ቤት የሚገኘው በእግዚአብሔር ቤት ብቻ ነው። ሌላ የሚያሳርፍ ቤት የለም። ስለዚህ ጩሁ ወደ እግዚአብሔር። ከየትኛውም ሱስ የሚያወጣ እግዚአብሔር ነው። ከየትኛውም መከራ የሚታደግ እግዚአብሔር ነው። ከየትኛውም ችግር ነፃ የሚያወጣ እግዚአብሔር ነው። ደግሞ ራሱ እግዚአብሔር ሲናገር የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያንም አንኳኩ ይከፈትላችሁማል አለ። ምን ይደረግላችኋል? ይከፈትላችሁማል። እኛ ለምኑ ስንባል ብዙ መለመን አንወድም። የጸሎት ሰዓት የለንም፣ የጸሎት ጊዜ የለንም። እግዚአብሔርን የመለመን ወደ እግዚአብሔር የመጮህ የልቦናችንን መሻት ከኃጢአት ብቻ በቀር በነገር ሁሉ እግዚአብሔር እንዲያከናውንልን እግዚአብሔርን የመጠየቅ ልምድ የለንም። ለምኑ አለ እኮ ይሰጣችሁማል። ፈልጉ፣ ሕይወትን ፈልጉ፣ ንስሐን ፈልጉ፣ ቅዱስ ቁርባንን ፈልጉ፣ የእግዚአብሔርን ቤት ፈልጉ። ከዚያስ አንኳኩ አለ። ኑና በጸሎት የእግዚአብሔርን ደጅ አንኳኩ። ኑ በጾም የእግዚአብሔርን ደጅ አንኳኩ። ኑ በስግደት የእግዚአብሔርን ደጅ አንኳኩ። ኑ በንስሐ የእግዚአብሔርን ደጅ አንኳኩ። ማን ይከፍትላችኋል? ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። እግዚአብሔር የተዘጋውን ይከፍታል። እግዚአብሔር ሰዎች ተስፋ የቆረጡበትን ጉዳይ እግዚአብሔር ይቀጥላል። እኛ ብቻ እግዚአብሔርን ተስፋ አድርገን በእምነት ደጁን እንምታ እንጂ ማን ይከፍትልናል? የታመነ ነው። በማንም ላይ ደጅ አይዘጋም። እግዚአብሔር አባት ነው፣ ቸር አባት፣ የምህረት አምላክ፣ የሚራራልን የርኅራኄ አባት፣ መሐሪ ይቅር ባይ፣ እንደ ኃጢአታችን እንደ በደላችን ያልቆጠረብን ሁልጊዜ በሩ ክፍት ነው የእግዚአብሔር። እንምጣ ወደ እርሱ። ጮኹ እስራኤላውያን፣ አለቀሱ። ባሪያዎች ሆነናል አሉ። ተላልፈን ተሰጥተናል። እባክህን ይቅር በለን። የሚዲያማውያን ባርነት መሸከም አቅቶናል። የእነርሱን መከራ መሸከም አቅቶናል። እባክህን ታደገን፣ እባክህን ይቅር በለን ብለው ወደ እግዚአብሔር ጮኹ። እግዚአብሔርም ልመናቸውን ሰማ ይላል። የሁላችንንም ጸሎት እግዚአብሔር ይስማን። አሜን በሉ። የሁላችንንም ልመና እግዚአብሔር ይስማን። በእውነት እግዚአብሔር ጸሎታችሁን ሰምቷል ከሚል ዜና በላይ ምን የሚያስደስት ነገር አለ? መልአኩ ቅዱስ ገብርኤል ለካህኑ ለዘካርያስ ተገልጦለት ጸሎትህ ተሰምቶልሃል አለው። እንዴት የሚያሳርፍ ቃል! ጸሎትህ ተሰምቶልሃል። እግዚአብሔር ጸሎትህን ሰምቷል፣ ልመናህን ሰምቷል። ዛሬም እግዚአብሔር ጸሎታችንን ሊሰማ የታመነ ነው፣ የታመነ ነው እግዚአብሔር። ቲቶ ምዕራፍ 3 ቁጥር 8 ላይ እንደተጻፈው ቃሉ የታመነ ነው እንደተባለ የታመነ ነው የእግዚአብሔር ቃል። እግዚአብሔር ታማኝ ነው፣ አይዋሽም፣ አይክድም። ለዚህ ነው እዚያው ቲቶ ምዕራፍ 1 ላይ ቅዱስ ጳውሎስ ሲናገር የማይዋሽ እግዚአብሔር ከዘላለም ዘመናት በፊት የሰጠውን ተስፋ ፈጸመ ይላል። አድናለሁ አለ፣ ፈጸመ። የማይዋሽ እግዚአብሔር፣ ሐሰት የሌለበት እግዚአብሔር፣ ታማኝ የሆነ እግዚአብሔር፣ እውነት የሆነ እግዚአብሔር ዛሬም የታመነ አምላክ ነው። እኛን ለማዳን የታመነ ነው። ጸሎታችንን ሊሰማ የታመነ ነው። እኛን ለመርዳት የታመነ ነው። እኛን ልጆቹን ኃጢአት ሰርተን በድለን እርሱን አሳዝነ ነው እርሱን አስቆጥተ ነው እንኳን ቢሆን ሊቀበለን የታመነ በሩን የከፈተ አምላክ ነው። እግዚአብሔር ጨካኝ አይደለም። እግዚአብሔር አመፀኛ አይደለም። እንቅረብ ወደ እግዚአብሔር፣ ንስሐ እንግባ፣ እንመለስ፣ እንጸጸት። እስራኤላውያን ተጸጸቱ፣ እግዚአብሔር ሰማ። መልአኩ መጣና ጌዴዎን በዋሻ ውስጥ ስንዴ እየወቃ ሳለ እንደዚህ አለው፣ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለ። ማን ካንተ ጋር ነው? መልሱልኝ። ማን ካንተ ጋር ነው? በእውነት አመስግኑት እስኪ እግዚአብሔርን። እግዚአብሔር ከኛ ጋር ነው።
እኛንን በጾምና በጸሎት ከእግዚአብሔር ጋር መሆን ያቃተን እንጂ ማን ከኛ ጋር ነው? እግዚአብሔር ከኛ ጋር ነው። ምሕረቱ የበዛ አምላክ እግዚአብሔር ከኛ ጋር ነው። ቸርነቱ የበዛ አምላክ እግዚአብሔር ከኛ ጋር ነው። ርኅራኄው የበዛ አምላክ እግዚአብሔር ከኛ ጋር ነው። እግዚአብሔር ካንተ ጋር ነው አለ። ከዚያ ጌዴዎን መለሰና እግዚአብሔር ከኛ ጋር ከሆነ ይህ ሁሉ መከራ ለምን ደረሰብን አለ። ለምንድን ነው የምንሰቃየው? ይህ ሁሉ ባርነት፣ ይህ ሁሉ መከራ፣ ይህ ሁሉ ስቃይ፣ ይህ ሁሉ እንግልት፣ የገዛ ንብረታችን መጠቀም አቅቶን ስንዴያችንን ጠላቶች እያጨዱ ይህ ሁሉ መከራ፣ ይህ ሁሉ ስቃይ የደረሰብን ለምንድን ነው? እግዚአብሔር ከኛ ጋር ከሆነማ እንዴት ይህ ሁሉ መከራ ደረሰብን አለ። መለሰና እግዚአብሔር በዚህ በጉልበት ሂድ፣ ሚዲያምን እንደ አንድ ሰው አድርገህ ትመታለህ። በዚህ በጉልበት ሂድ፣ በርታ፣ እኔ ካንተ ጋር እሆናለሁ፣ እስራኤልን ነፃ ታወጣለህ አለው። ዛሬም እግዚአብሔር ከኛ ጋር ነው። እግዚአብሔር ከኛ ጋር ሲሆን ደግሞ የምንፈልገውን ሁሉ እናገኛለን። ከኛ ጋር ሲሆን አያችሁ፣ በእስራኤል ዘሥጋ እግዚአብሔር በብሉይ ኪዳን ከእስራኤላውያን ጋር የነበረው በረድኤት በበረከት ከኛ ጋር ያለው ከሥጋችን ሥጋን ነስቶ ከነፍሳችን ነፍስ ነስቶ ፍጹም ሰው ሆኖ ነው ከኛ ጋር የሆነው። ልብ በሉ ክርስቲያኖች፣ እግዚአብሔር በአዲስ ኪዳን ከኛ ጋር የሆነው ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ነው። ስለዚህ እግዚአብሔር ካንተ ጋር ነው። አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው። በዚህ በጉልበት ሂድ አለው። አለን እኮ ጉልበት፣ እግዚአብሔር የሰጠን ጤና፣ እግዚአብሔር የሰጠን ጉልበት፣ እግዚአብሔር የሰጠን አእምሮ፣ እግዚአብሔር የሰጠን ልብ። ስንቶቻችን ተጠቀምንበት? ስንቶቻችን ሄድንበት? ስንቶቻችን ተጓዝንበት? አንዳንዱ ያለውን ነገር መመልከት እንዳይችል ያለውን ጉልበት፣ ያለውን ጤና፣ ያለውን አእምሮ፣ ያለውን ንብረት ተጠቅሞ መስራት እንዳይችል፣ መጠንከር እንዳይችል፣ መለወጥ እንዳይችል ሰይጣን ጋርዶታል ወገኖቼ። ስለዚህ በዚህ በጉልበት ሂድ፣ እኔ ካንተ ጋር ነኝ፣ እረዳሃለሁ፣ አግዛሃለሁ፣ እስራኤልን ነፃ ታወጣለህ አለው እግዚአብሔር ታሪኩን ለማሳጠር። ከዚያ በኋላ ጌዴዎን ተነሳ። እግዚአብሔር ከእሱ ጋር እንደሆነ በብዙ ምልክቶች አወቀ። መልአኩ ተገልጦለት የእግዚአብሔር መልአክ የጌዴዎንን መሥዋዕት ካሳረገለት በኋላ እግዚአብሔር መሥዋዕቱን ከተቀበለለት በኋላ ጌዴዎን ያቀረበውን መሥዋዕት የእግዚአብሔር መልአክ ከባረከለትና ካሳረገለት በኋላ ጌዴዎን እንደዚህ አለ፣ የእግዚአብሔርን መልአክ አይቻለሁ፣ ወየው ልጠፋ ነው ልሞት ነው አለና አዘነ። በዚያን ጊዜ እግዚአብሔር እንደዚህ አለው፣ ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። እስኪ ሰላም ላንተ ይሁን በሉ። ከኋላ ያላችሁ ደህና ናችሁ? ያው እኛ ብዙ ስለማናያችሁ ነው። ከዚህ እስኪ ሰላም ላንተ ይሁን በሉ። ሁላችሁም አንድ ላይ ሰላም ላንተ ይሁን፣ አትፍራ፣ አትሞትም። የእግዚአብሔር ሰላም ከሁላችን ጋር ይሁን። አሜን በሉ ወገኖቼ። በምድራችን ላይ ዛሬ ሰላም የለም። ወንድም ወንድሙን የሚገልበት፣ ሞት የበዛበት፣ ጥላቻ የነገሰበት፣ ፍቅር የቀዘቀዘበት፣ ከሰው ልጆች መዋደድ መከባበር የጠፋበት፣ ሰው እንደ ሰውነት ማሰብ የጎደለበት፣ ሰው ከእግዚአብሔር የራቀበት፣ መከራና ረሃብ የበዛበት። ታውቃላችሁ ምድራችን በሶስት መከራዎች እየታመሰች እንደሆነ፣ አንዳንዱ በጦርነት፣ አንዳንዱ በረሃብ፣ አንዳንዱ በበሽታ እየተገረፍን መከራ እየተቀበልን፣ በዚህ ጊዜ እግዚአብሔር ሰላሙን እንዲያበዛልን፣ በጦርነት ለሚሰቃዩት የእግዚአብሔር ሰላም እንዲበዛላቸው፣ በበሽታ ለሚሰቃዩት የእግዚአብሔር ሰላም እንዲበዛላቸው፣ በረሃብ ለሚንገላቱት እግዚአብሔር ምግባቸውን እንዲሰጣቸው በጸሎት መለመን አለብን እግዚአብሔርን። ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። በጣም ብዙዎቻችን የምንፈራው ሞትን ነው። ይሄኛውን ሞት ሁሉም ይሞታል። የዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው ካለ በኋላ
በእኔ የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። አያችሁ፣ በእኔ የሚያምን አለና የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ማለት። በእርሱ የሚያምን ሰላም አለው። የዮሐንስ ወንጌል ምዕራፍ 14 ላይም ጌታችን ኢየሱስ ክርስቶስ የነገረን ይህንን ነው። ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም አለ። የዓለም ሰላም ዛሬ ታይቶ ነገ የሚጠፋ የዓለም ሰላም እንደ ብልጭልጭ የሆነ የዓለም ሰላም ምንም ቋሚነት የለውም። የእግዚአብሔር ሰላም ግን የማይጠፋ ነው። የእግዚአብሔር ሰላም ግን በጦርነት መካከል የሚያረጋጋ ነው። እውነተኛ ሰላም፣ እውነተኛ ደስታ ያለው በእግዚአብሔር ቤት ነው። በማን ቤት ነው አልኳቸው? ለዚህ እኮ ነው ቅዱስ ጳውሎስ የፊልጵስዩስን መልእክት የጻፈው እስር ቤት ውስጥ ሆኖ ነው። እስር ቤት ውስጥ ሆኖ ምን ብሎ ጻፈላቸው? ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ አለ። በማ ደስ ይበላችሁ? አያችሁ፣ በጌታ ደስ ይበላችሁ። የደስታችሁ መሰረት እግዚአብሔር ነው። በእግዚአብሔር ደስ ይበላችሁ፣ ደግሜ እላለሁ አለ። ደስ ይበላችሁ ወገኖቼ፣ እውነተኛ ደስታ በእግዚአብሔር ነው። ዕንባቆምም የተናገረው ይህንን ነው። እኔ ግን በእግዚአብሔር ደስ ይለኛል አለ። ላሞች ባይኖሩ፣ በጎች ባይኖሩ፣ በለስም ባታፈራ፣ የወይራ ዛፎች ዘይት ባይኖራቸው፣ ምንም ነገር ባይኖር፣ እኔ ግን በማን ደስ ይለኛል? መልሱልኝ፣ በማን ደስ ይለኛል? በእግዚአብሔር የሚያምን ሰው ይሄንን ሁሉ አጥቶ ደስተኛ ነው። ነገር ግን እኛ እምነት ስለጎደለን ደስታ አጥተናል፣ ሰላም አጥተናል። ገንዘብ ሰብስበን ደስታ ከሌለን፣ ብዙ ነገር ኖሮን የአእምሮ ሰላም ከሌለን ወገኖቼ ጉድለት ውስጥ ነው ያለነው። ይሄ ሁሉ የሚሳካው ወደ ማን ስንቀርብ ነው? ወደ እግዚአብሔር ስንቀርብ ነው። ሰላም ላንተ ይሁን አለ። ደቀ መዛሙርቱም በዚህ ቃል ነው ያጽናናቸው። ከትንሣኤ በኋላ ሰላም ለእናንተ ይሁን፣ አትፍሩ፣ እኔ ነኝ እያለ በባህር ላይ እየተራመደ ሲመጣ ሰላም ለእናንተ ይሁን፣ አትፍሩ፣ እኔ ነኝ እያለ ለጌዴዎንም የነገረው ይህንን ነው። ሰላም ላንተ ይሁን አለው። አትፍራ፣ አትሞትም። አዎ የእግዚአብሔር ሰላም የበዛለት ሰው አይሞትም። ጌታችን ኢየሱስ ክርስቶስ ይህንን ነው የነገረን። አትሞትም አለ። በእኔ የሚያምን ከሞት ወደ ሕይወት ነው የሚመጣው። ከዚህ ዓለም ሞት የሚሻገረው ወደ ሕይወት ነው። ቅዱስ ጳውሎስ እንደተናገረ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የተሻለ ነውና የሚሻል ነውና አለ። አያችሁ፣ በእርሱ የሚያምን ከሞት ወደ ሕይወት ነው የሚሻገረው። ወደ ምንድን ነው የሚሻገረው? ይሄኛውን ሞትማ እኮ ማንም ይሞታል። ሀብት ያለውም የሌለውም፣ የተማረውም ያልተማረውም፣ ቅዱሱም ኃጢአተኛውም፣ የትኛውም እኮ ይሄኛውን የሥጋ ሞት እኮ ማይሞት የለም። ሁሉም ይሞታል፣ ወደ መቃብር ይገባል። ጉዳዩ ግን ሁለተኛው ሞት ነው። ራዕየ ዮሐንስ ምዕራፍ 21 ላይ እንደተጻፈው ከቁጥር 4 ጀምሮ ተመልከቱ። አዲስ ከሆነ በኋላ የሚፈሩ አለ። ዳሩ ግን የማያምኑ የሚፈሩ የነፍሰ ገዳዮችም እድል ፈንታቸው በዲንና በእሳት በሚቃጠል ባህር ነው ካለ በኋላ ይህም አለ ሁለተኛ ሞት ነው። ስንተኛ ሞት ነው? አሁን ወንጌል የሚሰበከው ከዚህ ሁለተኛ ሞት እንድናመልጥ ነው። አሁን ቅዳሴው ተቀድሶ ቅዱስ ሥጋውና ክቡር ደሙን የምንቀበለው ከዚህ ከሁለተኛው ሞት እንድናመልጥ ነው። አትሞትም አለው። ሰላም ላንተ ይሁን፣ አትፍራ፣ አትሞትም። የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ልባችሁ አይታወክ፣ አትደንግጡ፣ አትፍሩ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ካለ በኋላ በአባቴ ቤት ብዙ መኖሪያ አለ፣ እሄዳለሁ፣ ስፍራንም አዘጋጅላችኋለሁ። እኔ ባለሁበት በዚያ እናንተ ደግሞ እንድትኖሩ እንደገና እመጣለሁ፣ እወስዳችኋለሁ አለ። በእምነት መጓዝ፣ ጾማችን በእምነት፣ ጸሎታችን በእምነት፣ ንስሐችን በእምነት፣ አገልግሎታችን በእምነት፣ ሁለንተናችን በእምነት ሲሆን ያን ጊዜ ከእግዚአብሔር ጋር መኖር እንችላለን። እንደዚህ ሆነን በእግዚአብሔር ቤት ለዘላለም ጸንተን እንድንኖር እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን።